የሬሲንግ ክለብና የተቀበሩት ጥቋቁር ድመቶች በመካከላቸው ያለው ርቀት 300 ሜትሮች ብቻ ነው። 7 የሞቱ ጥቋቁር ድመቶችን ወደ ስታዲዮ ፕሬዚደንቴ ፔሮን የሬሲንግ ክለብ ስታዲየም በመሄድ ቆፍረው ይቀብራሉ። የማንቸስተር ዩናይትድ ታሪክ በስፖርት ታሪክ ውስጥ ልዩ ነው። ለዚህም ነው ክለቡ በመላው ዓለም የተከበረና እጅግ ታዋቂ የሆነው። አርቱር ዋርተን ከ1865 እስከ 1930። አርቱር ዋርተን የመጀመሪያው ዓለም አቀፍ ጥቁር እግር ኳስ ተጫዋች እንደሆነ ይነገራል። ቶኒ ኮሊንስ የመጀመሪያው ጥቁር አሰልጣኝ። ቪቭ አንደርሰን የመጀመሪያው የእንግሊዝ ዋና ቡድን የወከለ ጥቁር ተጫዋች። ኤል ክላሲኮ ሪያል ማድሪድ ከባርሴሎና ሲጫወቱ ዓለም ለ90 ደቂቃ ትቆማለች። አርሰን ቬንገር the quiet intelligent Frenchman Good afternoon. Two of the greatest club sides anywhere in the world. የእንግሊዝ እግር ኳስ ልምድ የለውም። ከጃፓን መጥቶ አሁን እግር ኳሳችንን እንዴት ማደራጀት እንዳለብን እየነገረን ነው። በሁኔታው ውስጥ ካልነበሩና ልምድ ከሌለህ ለምን አፍህን አትዘጋም? ሰር አሌክስ ፈርጉሰን በ1997 ለአርሰን ቬንገር ከተናገሩት። አስደሳች ግጥሚያዎች፣ ውዝግቦች እና ሁከቶች የታጨቀበት በዓለማችን ዝነኛ ከሆኑ የእግር ኳስ ጨዋታዎች ውስጥ ዋነኛው ነው። ኖዋሚ ግርማ እንደ አውሮፓውያን አቆጣጠር በሰኔ 14 2000 የተወለደችው ኖዋሚ ግርማ አሜሪካዊ ሴት ፕሮፌሽናል እግር ኳስ ተጫዋች ነች።